ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። ግቢ አለን ማዳም እንደነሱ እትዬ በቃ ማን ልበል ስምሽን? እኔ ሽጎ ነው ግን በውጭ ስሜ ኤሊፍ በይ። እሺ ስንት ቤት ሰርተሻል? ማዳም ለምዶብኝ ነው እዚህ ሀገር አልሰራውም ማዳም። እኔ ውጭ ነበርኩ ዲያስፖራ ነኝ። ምን ትሰሪያለሽ? በብዛት የምሰራው ውጭ እያለሁ ፍሬንች ፍራይስ ዊዝ ኦምሌት እሰራለሁ። ሽሽ ከባብ የሀበሻ ነገር ትሰሪያለሽ? ሎካል አልችልም ማዳም። እዚህ ትለምጃለሽ? ደስ ይለኛል በጣም ቤቱን ወድጄዋለሁ። ግን እኔ የምጠይቀው ጥያቄ አለ። እሺ ምን ነበር? ዋይፋይ አለ? ዋይፋይ አለ ነው። ጥበቃስ? በቃ የቀንና የማታ የተለያየ አለ። ዋው እንደዛ አሪፍ ይመቸኛል። እሺ መጨረሻ ደግሞ ፕራይቬት ሩም አለ? ይኖርሻል። መቼም ሳሎንተኛ አይደል እንዴ? ይኖረኛል። ኦኬ በጣም ጥሩ። የመጨረሻ ጥያቄ ጋሼ እንዴት ናቸው? ደህና ናቸው። አሪፍ ናቸው። ጤንነቱን ነው ኖ እንዴት አይነት ሰው ናቸው? ያ መልካም ስነ ምግባር ያለው ባለቤት ነው ያለኝ። እሱ አያሳስብሽም? በጣም ስራሽን ብቻ ጠንቅቀሽ መስራት። አይ ስራዬን አውቄ የምሰራ ሰው ነኝ። ጥንቅቅ ያለ ስራ ነው የምሰራው። ጀስት ብቻ ያስቀመጥኳቸው ክራይቴሪያዎች ይሟሉልኝ ነው። ዋይፋይ እንደገና ጋርዶቹ በቃ እነሱ ካለ ሹፌርም ካለ ችግር የለው ይመቸኛል። ስለዚህ በቃ አሁን ቤቱን አሳይሽና ትጀምሪያለሽ። ደስ ይለኛል። ቴንክ ዩ ማዳም ቴንክ ዩ። እትዬ አልችልም ለምዶብኝ ማዳም ነው። ኦኬ እንግባ። ምሳ በላችሁ? አዎ ቡሲ። እሺ በጣም ታረ ምን ጎደለ? ምን ይጨመር? ደሞዝ ማለት የስራ ሰዓት ይጨመር እና ይሻላል። ይሄ ፒስ ነው ይሄ ያበደ ነው። አሪፍ ነው። እንደዚህ ከረም አለ። አይ በቃ ይሄን አድርግልና በቃ ጥሩ። እሺ አዎ ሽና መሰጋ ጥሩ ቃ ነው አይደለ? ደንበኛ እንሆናለን። ደሞ ምን ይዘልኝ መጣ? የኔ ቆንጆ ምን ይዘልሽ እንደመጣ እዚህ እንዳትከፍቺልሽ ቤት ሄደሽ ተሞክሪውና አሪፍ ቃ ነች የኔ ቆንጆ። አገኝሻለሁ። እሺ ቻው። እንደው ምን እንደው እስቲ ቆይ ኦራ ስታምር ምን ነው ፀጉር ማሳዣ ናት መሰለችኝ። ፀጉር ናት መሰለኝ። አይ ትንሽ ሰፋኝ። እንደው የእጅ ነው መሰለኝ። ኧረ አይሆንም የእጅ። አይ በቃ የጭንቅላት ነው። ይሄ ላመስግነው። አማኔ ሰጣት አይ ሞክሩ ብያታለሁ። ኧረ አላቷን አርጋለ መጣች። እቺ ምንድነው የኔ ፍቅር ሲያምር ፀጉር ማሳየው ምንድነው ያረግሽው? እዚህ ላይ ለምን ታረጊዋለሽ ታዲያ? እና ታዲያ ምንድነው? ይሄ እኮ ፓንት ነው። ፓንት ነው ውስጥ ልብስ ቦታንታ። ሰላም 12ኛ ክፍል ካለፍክ አይፎን ሰርቲ ይገዛልሃል አላልሽኝም? እኔ አንቺ ልጅ ኮጪ ገላገልኩሽ። እኔ ፍቅር እንዴ በለለች ቀንማ እንደዚህ ማጠብ የለብሽ እንዴ? ዛሬ እኮ ልደትሽ ነው። ለምሳሌ ጃው በቃ ትንበይ ጠራርግጅሽ ነገ ታጥቢያለሽ። ልጅ ወዴት ነው አባዬ? እኔ ከቤት ልወጣለን። እሺ ደግሞ ምን ሆንኩ ብለህ ነው? እሺ ከቤት የምትወጣው? ማትሪክ ወድቄያለሁ። እንደፈራሁት ውጤት አየህ? እሱማ ውጤት አላየሁም፣ ግን ያው መውደቄ ይቀራል። እና ውጤት ሳታይ ምንድን ነው የምታወራው? እንዴ አባዬ መቼም ያልፋል ብለህ እየጠበቅህ አይደለም። አባቴ ተስፋ ቁረጥ፣ እወድቃለሁ። እውነት አይደል? ጠንቅር ብሎ ይቀር። ምን አባቱ እንዴ ውጤት መጣ አልመጣን እኔ አባት እያለሁ አቀባረር ያሳድግ ምን አባቱ የምረን ነው አባዬ። አዎ የኔ ልጅ እንዴ ውጤት አይደል እንዴ ጠንቅር ብሎ ይቀር ስለ እንዴ እኔም ብለህ
አጎት እኮ ትናንት ደውሎ ነበረ። የእኛን መሬት እንግዲህ በሁለት በሬ አልነበር እያረሰልን የነበረው። አንዱ በሬ ሞተበት። እንደምታውቀው በአንዱ በሬ አይታረስም እንግዲህ እናማ ያው በቃ አንተ ትሄድና ከአንዱ በሬ ጋር ጠምዶ ያርስብሃል። ትቀልድብኛለህ አይደል አባ? ሄደህ እዚያ ምን ሆንሽ? ምንድነው? ምን እሺ? ዝቅ በል ምንድነው? ተኩስ ነው? ጦርነት አንዴ ያጋፈነዱ ዝቅ በል እንዳይተፈናጠረ ያምሻል እንዴ? ቅመሻል እንዴ? ማን ይቀመው? እኔ ጫፍ በደረሰበት ነው ማልደርሰው። ማን ቀምሻለሽ? አጭሰሻል? ጭስ ምናምን ወፈ ምሽቱ ተገናርጎ እኮ ነው ያጠቁን የመጡት። ቀን እኮ ነው የምን ጨለማ ነው? ተማይ ነው። ከለላ ተደበቅ ብያለሁ። ተደበቅ ባክታይ ጎርፎ ነው እንዳውስ ተከለል። እስቲ ፈገግ ወገቧን ያዛት። ይሄ ቤስት ፍሬንድሽ እንዳይሆን ወደዚህ የሚመጣው እንካስኪችን ለመሳርጋ አንድ ጊዜ ያዝልኝ እስኪ እንደዚሁ እንዳለ እንደዚህ ቤስት ፍሬንድ ያላት ሴት ባናቷ ትተከል። ቆይ ላስረዳሽ። Well, I found a woman stronger than any. አንተ ልከስከስ እሺ ተደነህ ቆይ ላስረዳሽ። ልንገርሽ ማሪ ምንድነው? ምን ድሮም አንተን ማመን ቆይ ልንገርሽ አይደለም ላስረዳሽ። ምንድነው የምትለው? አይደለም ይኸውልሽ ምንድነው የምታስበው? ይኸውልሽ ምን መሰለሽ ስልኩ እኮ ያንቺ ነው። women ተሰማለህ? ዛሬ እንግዶች ይመጣሉ። ከውጭ ነው የመጡት። ምግብ አዘጋጅቻለሁ። አንተ በደንብ ማስተናገድ ምናምን ብር ልስጥህ ቢሉ ብትቀበል ውርድ ከራሴ ልብ አድርግ። ለማኝ ልጅ እንዳታስብለኝ። አይ ችግር የለም ማለት ነው። ማን ብር አልቀበል ችግር የለም። ሰላም ናችሁ? ደህና ናችሁ? ደህና መጣችሁ? ግቡ እስኪ ግቡ። ተቀመጡ። እንዴት ናችሁ ታዲያ? ሁሉ ሰላም ቆንጆ ነው። ኑሮ እንዴት ነው? ደህና መጣችሁ አይደል? ተመስገን። እስኪ ድግ ጓዳ ገባ በልና የሚሆነውን ነገር አስተካክል ይበላል። አያስፈልግም፣ ምንም ነገር አያስፈልግም። ሰላም ልሎት ብቻ ነው የመጣው። ኧረ ተው፣ በእውነት አያስፈልግም። ማዘርዬ ቤቢ ሹክ አደገ። በስመ አብ ትንሽ ሆኖ ነበር የማውቀው። ውሃ እናጠጣዋለን። በጣም ውሃ ማቢ በቃ ብዙ ሰው መጠየቅ አለብን። ያው በዚህ ስናልፍ ሰላም እንበለሽ ብለን ወይ በቃ ልትሄዱ ነው? ምንም ሳትሉ በባዶ ቤት። እናመሰግናለን። ዛሬ አክብርልኝ። እንገናኛለን። መጣህልኝ ይነበሳ ያዘው ማን ነው? እኔ ነኝ። ክፈት። ማነህ? ማነህ አንተ? ራስህ አቡሽ ነኝ። እንዴ አንተ አቡሽ? አንተ በአርባ ዓመትም አቡሽ ትባላለህ? ና ክፈት በል። ኧረ እኔማ በር እንዳከፍት ብለኛለች። ለማታውቀው ሰው በር እንዳከፍት ብለኛለች። ምሳ ቆንጆ ሽሮ ነገር ደክል አረግ ነው ይመችታል። በስመ አብ ዛሬም ሽሮ ምንድነው? እዚህ ቤት ደግሞ ይኸውልሽ፣ ባለፈው ትናንት ነው ከትናንት ወዲያ ሂጄ ዶክተሩ ጋር በደም ውስጥ ሽሮ ተገኝቷል ተባልኩኝ። ሰው ኤድስ ይገኝበታል፣ ሽሮ ነው የተገኘው። እኔ ደግሞ እርሱ እኮ ጥጋቦት እዚህ ላይ እኮ ነው ፊን ያለው እኮ። አሁን ከየት ይመጣል ስጋ? ማን ይገዛል? አሁን ይገዛሉ? ምን አይገዛም ብለሽ ነው? ንቀሽ ነው? እዘዘው ልጁ ጋር ደውልና እሱ ይዞ ይምጣ። ያን እንደው ያን ተባይ ለዘዘው እንደው አሁን እንዴ ብዬ ነው? እሺ አሁን እሱን ማምነሽ አተና ይሄ ሰፈርና ይሄ ሁለተኛ ሰፈር እንዳለሽ የመላጣ ልጅ ከየት ነው የሚሰበስቧቸው እነዚህ ህፃናት?
አሉ አሉ ፋዘር ትላለህ ደግሞ የት ነህ? እባክህ ሰፈር አካባቢ ነኝ። ዞር ዞር እያልኩ ነው። ወክ ምናምን ምን ትሰራለህ? ሰፈር ውስጥ እንደው ስራ የለውም ለመባል ነው አይደል? ስሜን ታስጠፋለህ እየተሽከረከርክ ሰፈር ለሰፈር። ኧረ እዚህ ቤት ደግሞ ምንድን ነው? ቤት ስቀመጥ መከራ፣ ስወጣ መከራ። እሺ ምን ልሁን እኔ? ስማ እጅ ላይ ገንዘብ አለ እንዴ? የተወሰነ አለ፣ የሆነ ብር አለ እኔ ጋር። ምን ፈልገህ ነው? ትንሽ ስጋ ነገር ይዘህ እንድመጣ ነው። ኧረ ተው አባዬ፣ በምን አምናለሁ? ከገዛው በኋላ ብትሸመጥጠኝስ? ሰው ምን እንትላለች? ብትሸመጥጠኝስ? አንተ ውሻ ልጅ አይደለም ብዬ እንዳልሸመጠጠ ከናቃቸው። አይ እንደዛ የለም አባዬ፣ ብር እንኳን አይበቃም እንደዛ። ባይሆን ላከውና ልግዛው። አይ አንተ ደግሞ ከየት ያመጣል? ላክለት እንጂ። ልላክለት? በምን ልመነው? አንቺ ደግሞ ላክለትና ገዝቶ ይምጣ። ስጋ ስንት ነው? አሁን ስጋሽ? ስጋ እዚህ ብራዘር ስንት ነው? 1 ኪሎ ስጋ 3000 ብር። 3000 ብር እያለ ነው አባዬ። 3000 ብር? አንተ በሬው ነው እንደ ዘመመጠው? ኧረ 1000 ብር ነው 1 ኪሎ ስጋ። በቃ ይኸውልህ 1000 ብር ልክልሃለሁ። ስጋ ገዝተህ 1 ኪሎ መልስ ይዘህ ትመጣለህ። እሺ? ኧረ አባዬ እባክህ፣ ኧረ አዳምጠኝ እሺ። በ1000 ብር Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn, ain't that great. I don't wanna go to work, cause my guy ይኖርሻል አለ። ስንት ነው ኪሎ? 1000 ብር። 1 ኪሎ? እስቲ የሆነ ቅንጣቢ ነገር አለ። በቃ ከቅንጣቢ ዝም ብሎ ሺህ ዓመት አልኖርም። ዝም ብሎ 1 ኪሎ አድርገው። በቃ ቆንጆ ቅንጣቢ ቀይ ያለው ምናምን። ምን ነው ቆየ በእናትሽ ልጅ? ይኸው 1 ሰዓት አለፈው እኮ። ኧረ ይዞ ይመጣል፣ ምንም እንዳያስቡ። በስማም ስጋ እንዳይመስልም እቺ። በጣም አሪፍ ቆንጆ ከቀዩ ሰጣ አይደለ? አሪፍ ነው ገበያው። ትንሽ ግን ዋጋው ናረ በጣም። በስማም ወልድ መንፈስ ቅዱስ። ምንድነው? ቅንጣቢ እኮ ነው እንዳለ ሞራ ብቻ። ምን ለውሻ ብለህ ነው እንዲያመጣው አንተ? ምንድነው ገዝተህ የመጣው የኔ ወንድም? እና በሚችለው እኮ ነው የገዛሁት አባዬ። የ1000 ብር ስለው ቅንጣቢ ነው የሰጠኝ አባዬ። ያማ አንተ የፈለግከውማ 3000 ነው አለኝ እኮ። በ1000 ብር የለም። እንደውም 300 ብር ጨምሬ ነው 1300 ብር ቅንጣቢ ነው የገዛሁት። እንደውም 300 ትሰጠኛለህ ብዬ አሁን። እኛ ሲጀመር በነፃ እዚህ ስጋ እያለልን መግዛታችን ነው ጥፋታችን እኮ። ምንድነው አንተን አርደና እንዴ ምን በላ? በእርሶ ትምህርት ቤት ውስጥ የ12ኛ ክፍል መልቀቂያ ፈተና ከወሰዱ 600 ተማሪዎች ውስጥ 500ዎቹ ወድቀዋል። ኖ ማን ያለው? 500 ተማሪ አልወደቀም፣ 600ዎቹም ነው የወደቁት። 600 ተማሪዎች ወድቀዋል። ይህም የሚያሳየው የተማሪዎችን ውድቀት ብቻ ሳይሆን የአስተማሪዎቻቸውንም ውድቀት አይመስሉትም? ምን መሰለ፣ ሀገራችን እየለማች ነው። የጠየቅኩት ጥያቄ እሱን አይደለም። 500 የሚሆኑ ተማሪዎች ወድቀዋል። 600 ተማሪዎች ወድቀዋል። ውድቀቱ የተማሪዎቹ ብቻ ባይሆንስ? ምናልባት የአስተማሪዎቹ ቢሆንስ? አዲስ አበባ ላይ የተጀመረው የኮሊደር ልማት በመላው አገሪቷ ላይ መሆን አለበት። የኮሊደር ልማቱ በጣም ቆንጆ ነው። አሁን የጠየቅኩት ጥያቄ ግን እሱን አይደለም። መሰለ አባይን ገደብ ነው አይደለም። ስለ ፈተናው መልሱልኝ። የአድዋ ድልን በልማት መድገም አለብን። የእርሶ ትምህርት ቤት 600 ተማሪዎችን አስፈትነው 600ዎቹም ወድቀዋል። ይሄም ማለት እነሱን ያስተማሩ አስተማሪዎች አብረው ወድቀዋል፣ ሀገርም አብራቸው ወድቃለች። በዚህ ይስማማሉ? በኮሊደር ልማት ትስማማለህ? አባይ ስላለቀ ትስማማለህ? አዲስ ኤርፖርት ልንገነባ ስለሆነ ትስማማለህ? አዎ በደንብ ነው የምስማማው። እርሶስ የተማሪዎቹ መውደቅ የሀገር ውድቀት መሆኑን ይስማማሉ? የኮሊደር ልማቱን በመላው ሀገሪቷ ላይ ማድረግ አለብን። የተማሪዎችን ውጤት ለማሻሻል ምን እየሰራችሁ ነው? ኢትዮጵያ መልማት አለባት። ቶሎ በል እስኪ ካልኩሌተር አውጣልኝ፣ የሆነ ነገር አባዛልኝ። ምን ሂሳብ? አዎ ሂሳብ። ኧረ በእናትሽ አንቺ ሂሳብ ላይ እኮ ነው በጣም ፈጣን ነኝ። ኧረ አቀልድ በእናትሽ። የምር ከድሮ ከልጅነቴ ፈጣን ነኝ በቃ። እሺ 100 ሲባዛ በ9 ስንት ነው? 12። ጭራሽ አይገናኝም እኮ። ግን ፍጥነቴን ነው የምልሽ፣ አይተሽዋላ? እንዴት ነሽ ሱያ? እንትን 2018 ከሆነ ራሳችሁን ማለውጡ ስራ ማፈጥሩ ከሆነ ከባድ ነው ተብሎ ፈጠርኩና የተለያየ ሀሳቦች አመንጭቼ እንቅስቃሴ ጀምሬያለሁ። አበረታታኝ ነበር አንበስ። በጣም እኔማ ሰፖርት ነው ማድረግሽ። ብራቭ ነኝ ታውቂያለሽ። እና ምንድነው እዛ ጋር ተምሸጧና ወካታለ። ከሷ ጋር ጥራታችሁ እየጠበቁ ብዛት ያላችሁ እርጥቦች አስገብቼ ማከፋፈል አንድ ነው፣ ግን እሱን ከሱ ላይ እያጎረስኩ ብር እየተቀበልኩ ነው። ስራ አይደል? እዛ አንድ ጎርሽና ሀሳቤን ስላ ከባድ ሀሳብ ነው ያመነጨሁት አይደል? ማን እንደማያመነጨው ነገር ነው። በአንድ ድንች እንትን ያዥና እንትን በይልኝ። ምንድን ነበር ያልከኝ? አይዲያ ምንድን ነው ያልኩት? አመነጨው። እንዳታመነጭ ሁለተኛ
ጭፍለቅ ሰው አንሆን ረዝም በልበላት ማን ማያበረታታ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።